ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም እንኳን ለነቀፋ እንኳን ለትችት ለምስጋናም ቢሆን ታስቸግራለች። እውነት ለመናገር ጾመ ፍልሰታ ለምን እንጾማለን? እመቤታችንን የጌታዬ እናት ለማለት በራሱ በመንፈስ ቅዱስ መመላትን ይጠይቃል። እመቤታችን ቅድስተ ቅዱሳን ድንግል ማርያም የፈለሰችው ከምድራዊው አገልግሎት ወደ ሰማያዊ ጸጋ ወደ ሰማያዊ ክብር ነው። ስለ እናታችን ቅድስት ድንግል ማርያም ጾመ ፍልሰት የሚናገር ማስረጃ አለው ወይ? ቅዱስ መጽሐፍ እንዲጻፍ የፈቀደው ጌታ ወላዲተ አምላክ ድንግል ማርያምን የጽድቅ ሰሌዳ አድርጎ ያብራራበት ብዙ ጥበብ እንዳለው ማየት ደግሞ ከዚህ በላይ ይደንቃል። ክርስቶስን ከወለደች በኋላ ጸጋ አልጠበቃትም፣ እንግልት ነው የመጣት። አይኗ እያየ አይኗ ስር ነው 6666 ጅራፍ የገረፉት። ሰውነት የአንድ ቀን ኗሪነት ነው አይደል? እኛ ዛሬ የምንወሰድ ነገ የምንወሰድ ፈጣሪ በፈቀደው እንኖራለን። የአምላካችን የልዑል እግዚአብሔር መሐሪነት የሚደነቀው ኃጢአተኛን ይቅር በማለቱ ነው። አንድም ቀን አንድም ጊዜ እመቤታችን በራሷ ስልጣን ሞትን ድል አድርጋ ተነሳች፣ ሞትን ድል አድርጋ አረገች ብለን አንድም ቀን ተናግረን አናውቅ። ወንጌል ግን የሚለው ምንድነው? ኑና እዩ፣ መንፈስን ሁሉ መርምሩ። ቅድስት ድንግል ማርያም ፈለሰች ስንል እኛ ኦርቶዶክሳውያን ምን ማለታችን ነው? ተዘከረ ወደ ትምህርቱ ከመሄዳችን በፊት የምንለቃቸው መንፈሳዊ አገልግሎቶች እንዲደርሳችሁ ይህንን የዩቲዩብ ቻናል ሰብስክራይብ እንድታደርጉ፣ አንድም ቻናሉን ሼር በማድረግ ለብዙሃኑ እንድታደርሱ ሐዋርያዊ ተልእኮ እንድትወጡ በትህትና እጠይቃለሁ። የእግዚአብሔር ጸጋ የቅዱሳኑ ተራዳይነት ከሁላችን ጋር ይሁን። መልካም የትምህርት ጊዜ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በመላው ዓለም የምትገኙ ውድ የክርስቶስ እስረኛ ሚዲያ ተከታታዮች እንደምንሰነበታችሁ? እግዚአብሔር ይመስገን እኛ በጣም ሰላም ነን። ዛሬ ደግሞ እንግዲህ ስለ እናታችን ስለ ቅድስት ድንግል ማርያም ፍልሰታ ለማርያም በሱ ዙሪያ ለሚነሱ ጥያቄዎች እንግዳ ጋብዘንላችኋል። እንግዳችንም መምህር መታሰቢያ ደምሴ ይሆናሉ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እሺ መምህር፣ አክብረህን ጥሪያችንን አክብረህ ስቱዲዮችን ስለተገኘ እናመሰግናለን። እግዚአብሔር ያክብረህ። እሺ ወደ ጥያቄያችን እናልፋለን። ጾመ ፍልሰታ ለምን እንጾማለን እና ቅድስት ድንግል ማርያም ፈለሰች ስንል እኛ ኦርቶዶክሳውያን ምን ማለታችን ነው? እንግዲህ ጾመ ፍልሰታን ለመረዳት የምናያቸው መሰረታዊ ነጥቦች አሉ። ማንም ሰው ታሪክ አለው። የተወለደበት፣ ያደገበት፣ የኖረበት፣ ያረፈበት፣ የሰራው ስራ፣ ያደረገው አገልግሎት፣ ማንም ሰው ታሪክ አለው። ማንም ሰው ለእመቤታችን ለቅድስተ ቅዱሳን ለድንግል ማርያም ሲሆን ግን ከዚህ በተለየ ማሰብ ያስፈልጋል። ምክንያቱም ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም እንኳን ለነቀፋ እንኳን ለትችት ለምስጋናም ቢሆን ታስቸግራለች። እውነት ለመናገር አንደኛ አምላከ ቅዱሳን እግዚአብሔር አምላካችን ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያምን ለማደሪያው የመረጠበት መንገድ በራሱ ሩቅ እንድናስብ ያደርጋል። ሁለተኛ ሰማይን ከነደመናው ምድርን ከነጉተናው የፈጠረ አምላክ በወላዲተ አምላክ በድንግል ማርያም ጠባብ ማህፀን ለማደር የመረጠበት መንገድ በራሱ ያስደንቃል። ሊቀርቡት የማይቻል እሳት፣ ሊነኩት የማይቻል መለኮት በፈጠረው ፍጥረት እጅ መታቀፍ፣ ሰማዩን ምድሩን የሚመግብ ጌታ፣ ሰማያውያንን በምስጋና ምድራውያንን በእህል በውሃ የሚመግብ ጌታ ከድንግልና ጡቶቿ ወተት ፈልቀው በእመቤታችን በቅድስተ ቅዱሳን በድንግል ማርያም መታቀፉ በራሱ ከህሊና በላይ የሆነ ትልቅ ድንቅ ነገር ነው። ስለዚህ ይሄ እንዳለ ሆኖ አምላከ ቅዱሳን እግዚአብሔር አምላካችን ልዩ ክብር የሰጣትን ልዩ ጸጋ የሰጣትን የወላዲተ አምላክ የድንግል ማርያምን ታሪክ መመርመር በራሱ በመንፈስ ቅዱስ መመላትን ይጠይቃል። ለምሳሌ በሉቃስ ወንጌል ምዕራፍ 1 ቁጥር 42 ጀምሮ ያለውን ታሪክ ስናነብ እንደምናገኘው ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም አምላካችን መድኃኒታችን ኢየሱስ ክርስቶስን በማህፀኗ ጸንሳ ዘመዷ ኤልሳቤጥን ልትሳለማት ሄደች አይደለም? በኤልሳቤጥም መንፈስ ቅዱስ መላባትና የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆናል ብላ አመሰገነቻት ነው የሚለው ታሪኩ አይደል? ያወደሰቻት የጠየቀቻት እንዲህ ብላ ነው። ስለዚህ እመቤታችንን የጌታዬ እናት ለማለት ሌላውን ለመመርመር አይደለም፣ የጌታዬ እናት ለማለት በራሱ
በመንፈስ ቅዱስ መመላትን ይጠይቃል። ስለዚህ እግዚአብሔር ከረዳንና እግዚአብሔር ከፈቀደልን በዚህ ጥያቄ አንጻር የምናየው ስለ ፍልሰታ ስንነጋገር በመንፈስ ቅዱስ ጥበብ ክብሯ የሚመረመረውን በመንፈስ ቅዱስ ጸጋ ክብሯ የሚተረከውን የወላዲተ አምላክ የቅድስተ ቅዱሳን የድንግል ማርያምን የፍልሰት ታሪክ ከየት ወዴት ፈለሰች የሚል ታሪክ ያመጣል። የፈለሰችው ከምድር ወደ ሰማይ ነው። እመቤታችን ቅድስተ ቅዱሳን ድንግል ማርያም የፈለሰችው ከምድራዊው አገልግሎት ወደ ሰማያዊ ጸጋ፣ ወደ ሰማያዊ ክብር ነው። ብዙ ሰዎች ይህንን ለመስማት ይጸንናቸዋል፣ ይከብዳቸዋል። እኛ ራሱ የምንኖረው በምድር የምንኖረው ከሞት በኋላ ያለውን መንፈሳዊ ሕይወት ጠብቀን አይደል የምንሄደው? ስለ እመቤታችን ሲሆን ለምን ይደንቃል? ስለዚህ ፍልሰታ በምንለው ታሪክ የምናየው የእመቤታችን የቅድስተ ቅዱሳን የድንግል ማርያም የምድሩን አገልግሎት ጨርሳ የሰማዩን አገልግሎት የጀመረችበት። መቼስ እግዚአብሔር ፈቅዶ እሷን የዘመን መካከለኛ አድርጓታል። ለምሳሌ የብሉይ ኪዳን ዘመን ተፈጽሞ የሐዲስ ኪዳን ዘመን እንዲገለጥ ምክንያቱ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ነች። የነቢያት ትንቢት ተፈጽሞ የሐዲስ ኪዳን ስብከት እንዲጀመር ምክንያቱ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ነች። ያደፈ ታሪካችን ተዘግቶ አዲሱ የንጽህና ታሪካችን እንዲጀመር ምክንያት የሆነችው ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ነች። ስለዚህ በእሷ በመወለዷ ብቻ እነዚህን ክብሮች አግኝተናል። በምድር በእረፍቷ ደግሞ በመሸጋገሯ ደግሞ እሷ የምድሩን አገልግሎት ጨርሳ ወደ ሰማይ አገልግሎት ሄደችበት። እኛም በምድር እመቤታችን የምንላት በሰማይ እመቤታችን የምንልበት ከምድር ወደ ሰማይ በክብር የተሸጋገረችበት የድል ሰሞን የድል ወቅት ነው ፍልሰታ። ዋው እንዴት ደስ በሚል ሁኔታ ነው የገለጹልን መምህር። ቀጣዩ ደግሞ ስለ እናታችን ቅድስት ድንግል ማርያም ጾመ ፍልሰት የሚናገር ማስረጃ አለ ወይ? ቅድም እንደነገርኩሽ ነው የእመቤታችን የቅድስተ ቅዱሳን የድንግል ማርያም ነገር ህልቆ መሳፍርት የለውም ክብሯ። እናቶች እንኳን ይህንን በዝማሪያቸው አንዳንድ አብያተ ክርስቲያናት ስትሄጂ አላየሽም? ሰማይ ውሆች ቀለም ሆነው እንጨቶች ብዕር ቢጽፉት አያልቅም የእመቤቴ ክብር እያሉ እናቶች ይዘምራሉ። ትክክል ናቸው። ለምን መሰለሽ? ለእመቤታችን ለቅድስተ ቅዱሳን ለድንግል ማርያም መጽሐፍ ቅዱሳዊ ማስረጃ አይደለም የሚደንቀው። ቅዱስ መጽሐፍ እንዲጻፍ የፈቀደው ጌታ ወላዲተ አምላክ ድንግል ማርያምን የጽድቅ ሰሌዳ አድርጎ ያብራራበት ብዙ ጥበብ እንዳለው ማየት ደግሞ ከዚህ በላይ ይደንቃል። በምክንያት እናያቸዋለን። አንደኛ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ይህንን አገልግሎት ስትፈጽም የሐዲስ ኪዳን መጻሕፍት አልተጻፉ። ሁለተኛ ቅድም እንደነገርኩሽ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ታሪክ እኔ እንዳለኝ አንቺ እንዳለሽ፣ ለምሳሌ የአንቺን መወለድ የአንቺን ማደግ በዋናነት የሚያውቁት እነማን ናቸው? ቤተሰቦችሽ፣ አለፍ ሲል ጎረቤቶችሽ፣ አለፍ ሲል የሀገርሽ ሰዎች። እንዲህ ነው እመቤታችን ቅድስተ ቅዱሳን ድንግል ማርያምን የምንረዳው። ግን መልክ አሲዘን ሁሉን የምንየው እመቤታችን ቅድስተ ቅዱሳን ድንግል ማርያም መጀመሪያ የብፅዓት ልጅ ናት። ለእግዚአብሔር የተሰጠች ስጦታ ናት። በ3 ዓመቷ ለእግዚአብሔር አምጥተው ሰጧት። ታኅሳስ 3 ቀን ወደ ቤተ መቅደስ ገባች። ይህንን በቦታው ተገኝተው የተረከቧት በቤተ መቅደስ ያኖሯት የአይሁድ ሊቀ ካህናት ያውቃሉ። ሰማይና ምድርም ያውቃሉ። እኛም እናውቃለን። ማወቅ የማይፈልጉ ደግሞ ያውቁ። ለቤተ መቅደስ በ3 ዓመቷ ከተሰጠች በኋላ 12 ዓመት በቤተ መቅደስ ኖረች። በቤተ መቅደስ የሚኖር ሰው ምን ሊያደርግ ይችላል? መማር፣ መጽሐፍትን መመርመር አደል አገልግሎቱ። የእመቤታችን የቅድስተ ቅዱሳን የድንግል ማርያም ደግሞ ማይ መቅዳት፣ መጋረጃ መስፋት፣ ፈትል መፍተል፣ ቅዱሳት መጽሐፍትን መመርመር፣ እግዚአብሔርን በሚገባ ማገልገል እንዲህ ሆና ኖረች። አይሁድ በክፋታቸው በ15 ዓመቷ ከቤተ መቅደስ እንድትወጣላቸው ፈለጉ። ማስወጣት መፈለጋቸው አይደለም ችግሩ። ነቢያትም ተገፍተዋል፣ ሐዋርያትም ተገፍተዋል። እኛም እየተገፋን ነው። ማንም ሰው ክርስቶስን ያመነ መንገላታቱ መገፋቱ አይቀርም። ከቤተ መቅደስ ትውጣ ሲባል የምትዳር የምትኳል ስላልሆነች፣ ሲጀመር የእግዚአብሔር ንብረት ስለሆነች የእግዚአብሔርን ንብረት ጠብቆ የሚያቆይላቸው ሰው ፈልገው ለዘመዷ ለዮሴፍ ሰጡት። በዮሴፍም ምልክት ታይቷል።
በትሩ ለምልሞ መገኘቱ፣ በበትሩ ላይ እንዲጠብቃት የተጻፈው ጽሑፍ መገኘቱ፣ በራሱ ላይ ርግብ አርፋ መገኘቱ ይሄንን ምልክት አድርገው እመቤታችንን ለዮሴፍ ሰጡት። ግን እዚህ ላይ በደንብ ማወቅ ያለብን ነገር ካህኑ ዘካርያስ እመቤታችን ቅድስተ ቅዱሳን ድንግል ማርያምን በቤተ መቅደስ የተቀበላት ካህኑ ዘካርያስ የአክስቷ የኤልሳቤጥ ባል ነው። ስለዚህ እመቤታችን እንዳትገፋ እንዳትበደል ከሚፈልጉ ሰዎች መካከል አንዱ እሱ መሆኑን መርሳት የለብን። ስለዚህ እመቤታችን በክብር ተሰጠች ለዮሴፍ፣ ዮሴፍን በክብር ተቀበለ። እመቤታችን በዮሴፍ ቤት ሆና ኑሯን አገልግሎቷን ግን በቤተ መቅደስ አድርጋ አገልግሎቷን ቀጠለች። የቅዱስ ገብርኤል ብስራት መጣ። ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ጌታችንን ጸነሰች፣ በቤተልሔም ወለደችው። በቤተልሔም ድንግል ማርያም ጌታችንን ወልዳ ለዚህ ዓለም በረከት ስትሆን ታሪኳ ብቻ አይደለም፣ ሰማይና ምድር፣ ነፍስና ስጋ፣ ሕዝብና አሕዛብ፣ ሰውና መላእክት፣ ሰውና እግዚአብሔር በእመቤታችን በድንግል ማርያም ምክንያትነት ታርቀው በቤተልሔም አውራጃ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ የሚል የሰላም መዝሙር ተዘመረ። ስለዚህ እመቤታችን ቅድስተ ቅዱሳን ድንግል ማርያም ይህ ዓለም የሰላም ዝማሬ የሰማባት እምቢልታው ናት ማለት ነው። ሰላም የሚፈልግ ሁሉ የሚያውጀው ድምፅ እመቤታችንን ምክንያት አድርጎ ፈጣሪውን የሚያመሰግነው ምስጋና ነው ማለት ነው። እኔ የሚረዳኝ እንደሱ ነው። ክርስቶስን ከወለደች በኋላ ጸጋ አልጠበቃትም፣ እንግልት ነው የመጣት። ሄሮድስ አሳደዳት። ልጇን ይዛ 3 ዓመት ከ6 ወር ተንከራተተች። መስከረም 26 ቀን ከኢየሩሳሌም የጀመረችው ስደት ግንቦት 24 ቀን ግብፅ በመግባት ተጠናቋል። ከግብፅ ተመልሳ ደብረ ቁስቋም እስክትገባ ድረስ አጠቃላይ 3 ዓመት ከ6 ወር የፈጀ የስደት ጊዜ ቆየች። ከስደት እንደመጡም ኢየሩሳሌም በክብር አልተቀበለቻቸውም። በገሊላ ኖሩ። ገሊላ ደግሞ የኃጢአተኞች ከተማ ናት ብለው ገሊላ ለይተው ይኖሩ ነበር። ይሄ እየተመረጠ የሚጣልበት፣ ሰውን ከሰውነቱ የሚያሳንሱበት፣ ፈጣሪ ሰውን ያህል ክቡር ፍጡር ከፈጠረበት ስነ ፍጥረቱ መካከል ኃጢአተኛን እንደረከሰ የበደለን ሰው እንደ ቆሸሽ አድርገው እየመረጡ የሚጥሉበት ዘመን ነበረ። ቦታም አላቸው ገሊላ። ይህ እኮ የኛ ዘመን ታሪክ ነው። በየምክንያቱ እየተመረጠ የሚጣል ሰው አለ፣ ከቤተ ክህነትም ከቤተ መንግስት። በገሊላ ኖረች። ሰዎች ለክፋት ያደረጉትን መድኃኔ ዓለም ኢየሱስ ክርስቶስ ግን ለክብር አደረገው። ጻድቃንን ልጠራ የመጣው አይምሰላችሁ ኃጥአንን ልፈልግ እንጂ ያለውን እንድናስብ ያደርገናል። በገሊላ ኑሮውን አደረገ። በ12 ዓመቱ ቤተ መቅደስ መጣ። በ30 ዓመቱ ተጠምቆ አገልግሎቱን ጀመረ። እመቤታችን ቅድስተ ቅዱሳን ድንግል ማርያም የጌታችን የኢየሱስ ክርስቶስን ስቅለቱን፣ ግርፋቱን በቅርብ ሆና ያየች እናት ናት። አይኗ እያየ አይኗ ስር ነው 6666 ጅራፍ የገረፉት። አይኗ እያየ ነው የሰቀሉት። አይኗ እያየ ነው ከሄሮድስ ወደ ጲላጦስ፣ ከጲላጦስ ወደ ሄሮድስ ያንከራተቱት። አይኗ እያየ ነው ልብሱን ገፈው እርቃኑን የገረፉት። ያ ዮሴፍ ማን ነው? አረጋዊ ስምዖን በግዝረት ጊዜ ቤተ መቅደስ ኢየሱስ ክርስቶስ ሲገባ በአንቺም ደግሞ በነፍስሽ ሰይፍ ያልፋል ያላት የተፈጸመው አይኗ እያየ ነው ሁሉ መከራ አይታለች። አልተለየችውም። የመነሳቱን ዜና ሰምታለች። ደስ ብሏታል። እርገቱን አይታለች አይኗ እያየ። ይህንን ካደረገ በኋላ ኢየሱስ ክርስቶስ አገልግሎቱን ከፈጸመ በኋላ እንደገና በዮሐንስ ወንጌላዊ ቤት፣ ዮሐንስ ወንጌላዊ ለእመቤታችን የሚወደድ ልጅ ነው። ጌታውም ይወደዋል፣ እሱም ይወዳታል። አገልግሎቱን የምታውቂው ያንን ሁሉ መከራ ስትቀበል፣ ስትወድቅ፣ ስትነሳ ሐዋርያት እንደ ጠፍ ከብት ሲበተኑ አብሯት የነበረ እሱ ነው አይደል? ነቅ የሌለበት አያስደስትም? ሙሉ ሆኖ ኖሮ ሙሉ ሆኖ ማለፍ። እግዚአብሔር ደግሞ ሲያድለው በመስቀሉ ላይ ኢየሱስ ክርስቶስ እናቴ ሆይ እንሆ ልጅሽ፣ ልጅ ሆይ እንኋት እናትህ ብሎ እናትና ልጅን ሰጠ። ዮሐንስ ግን እናት ነበረው እኮ። እናቱ ማርያም ትባላለች። አባቱ ዘብዴዎስ ነው። አንዱን በቀኝ አንዱን በግራ አድርገህ ልጆችን ሹምልኝ ብላ የለመነች ልመና የማታቅ እናት ነበረችው። እመቤታችንን ለምን ሰጠው? ልመና ስለምታቅ፣ ጠይቆ ማሰጠት፣ ለምኖ ማስገኘት፣ የሚረባውን መምራት፣ በሚያስፈልገው መንገድ መምራት ለእመቤታችን ለድንግል ማርያም የሰጣት ጸጋ ስለሆነ ድንግል ማርያምን ለዮሐንስ፣ ዮሐንስን ለእመቤታችን እናትና ልጅ አደረገ። 15 ዓመት ከ9 ወር በቤቱ አገለገለ።
አሁን ሰው አይደለን? ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ መለኮትን ከትስብእት ጋር አዋህዶ ከእመቤታችን ከድንግል ማርያም ተወልዷል። የቃልን ገንዘብ ለሥጋ የሥጋን ገንዘብ ለቃል አድርጎ እንደ እውነቱ ቢሆን መለኮት እሳት ሥጋን ማቃጠል ነበረበት፣ ሥጋም በእሳት መቃጠል ነበረበት። ኢየሱስ ክርስቶስ ግን ሁሉን አድራጊ ሁሉን አዋቂ ነውና መለኮት ከትስብእት ጋር ተዋህዶ በእመቤታችን በድንግል ማርያም ጠባብ ማኅፀን የኪሩቤል መንበር የኪሩቤል ዙፋን ተዘርግቶ ኢየሱስ ክርስቶስ በኪሩቤል ጀርባ ላይ የሚያስቀምጠው የእሳት ዙፋኑ የእመቤታችን ማኅፀን ጽርሐ አርያም ሆኖ እመቤታችን ድንግል ማርያም ከሆዷ የሱራፌልን ምስጋና እየሰማች ኖራ። ክብሩን ይሁ አሁን ብዙ ሰዎች በየምክንያቱ ይሄ ነገር የሚጸንናቸው ሰዎች ሐሳባቸውን አቁመው እግዚአብሔር አምላካችን በእመቤታችን በድንግል ማርያም ላይ ያደረገው ምንድን ነው የሚለውን ቢመረምሩ ቆንጆ ይሆናል። ከዛ ከዮሐንስ ጋር 15 ዓመት ከ9 ወር ቆየች። ሰው ነበረች። ዕድሜዋ የምድር አገልግሎት ገደብ አለን አይደል? አሁን አንቺ በስንት ዓመትሽ ትሞቻለሽ? እንግዲህ ወይ 60 ይበዛ። ስለዚህ ሰውነት የአንድ ቀን ኗሪነት ነው አይደል? እኛ ዛሬ የምንወሰድ ነገ የምንወሰድ ፈጣሪ በፈቀደው እንኖራለን። ግን ትላንትና ያልሰራነውን ተመልሰን ማስተካከል አንችልም። ያጠፋውን ጥፋት ግን ላለመድገም እንችላለን። እሱም ዛሬ ከእግዚአብሔር ጋር መኖር ስንችል ነው። ስለዚህ በ64 ዓመቷ እመቤታችን ድንግል ማርያም እንድታርፍ ፈጣሪያችን ኢየሱስ ክርስቶስ ፈቃድ ሆነ። ይሄ ለእመቤታችን ክብር ነው፣ ለእኔና ለአንቺ ግን ስጋት ነው። ለምሳሌ አሁን መልአከ ሞት መጥቶ ና ልውሰድህ ቢለኝ በቀኝ ልቁም በግራ ለማላቀው የበደልኩትን በደል ያጠፋሁትን ጥፋት ንስሐ ሳልገባ ቅዱስ ቁርባን ሳልቀበል እያልኩ የምዘረዝረው ብዙ ምክንያት አለ። ለእመቤታችን ግን እንዲህ አልነበረም። በ64 ዓመቷ ከሚያልፈው ዓለም ወደማያልፈው ዓለም በክብር ተሸጋገረች። መቼ ነው? ጥር 21 ቀን ነው። በእመቤታችን ዕረፍት ዕለት ኢየሱስ ክርስቶስ አምላካችን አባቷ ዳዊት በበገናው፣ እዝራ በመሰንቆ፣ ሙሴ ኤልያስ ኖረው ቅዱሳን ጻድቃን መጥተው እመቤታችንን በክብር ተቀበሏል። አሁን ቅር የሚላቸው አንዳንድ ሰዎች ይኖሩ ይሆናል። መጽሐፍ ቅዱሳችን ግን ምን ይላል? በአንድ ኃጥእ መመለስ በመላእክት ዘንድ ታላቅ ደስታ እንደሚደረግ ይናገራል አይደለም? የክርስትና ክብሩ ይሄ ነው። ጻድቅማ ጸድቋል፣ በገድል ተቀጥቅጦ ምግባር ሃይማኖት ሰርቶ ዋጋውን አግኝቷል። ኃጢአተኛውን ግን ምሕረት የማይገባውን ሲምረው፣ ይቅር መባል የሌለበትን ይቅር ሲለው፣ የፍቅር ፊቱን ሲያበራለት፣ በክብር ሲቀበለው፣ ከሰማዩ ጸጋ ተሳተፍ ሲለው የሚገኘው ደስታ ለሁሉም ያስደስታል። የአምላካችን የልዑል እግዚአብሔር መሐሪነት የሚደነቀው ኃጢአተኛን ይቅር በማለቱ ነው። እመቤታችን ግን የፈጣሪዋ እናት፣ ቅዱስ ቄርሎስ ተገርሞበታል። ድንግል ፈጣሪዋን ወለደችው፣ እሱም የፈጠረውን ሥጋ መልሶ ለበሰ ብሎ ግን ተገርሞበታል። አባ ጊዮርጊስ ዘጋስጫ ተደንቆበታል። በድርሳነ ኤፍሬም ላይ ሰማይና ምድሩን የሠራ ታላቅ አምላክ ታላቅ ጌታ አንተ ስትሆን በዚህ ታናሽ ማኅፀን ልታድር ምንኛ ወደድክ ብላ እመቤታችን በራሷ ተደንቃበታለች። ስለዚህ እናቱን ነው ሊቀበል የመጣው፣ እናቱን ነው ሊያሳረግ የመጣው። በክብር መጣ፣ ነፍሷን ተቀበለ፣ በክብር ተሸጋገረች። ሐዋርያት ደግሞ የእመቤታችንን ሥጋ ሊቀብሩ እንደ ሰው እንደ መጽሐፍ ልማድ እንባቸውን እያፈሰሱ ደረታቸውን እየደቁ ሲሄዱ ታውፋንያ የሚባል ብርቱ መጣና ባለፈው ልጇ ተነሳ አረገ ብለው ሕዝባችንን ሲያውኩ ኖሩ። አሁን እሷም ተነሳች አረገች ብለው ሕዝባችንን ሊያውኩ አይደለም፣ ኑ እናቃጥለው ብለው አስከሬኗን አካሏን ለእመቤታችን እንኳን አስከሬን አይባልም ሥጋዋን ለማቃጠል ፈልገው ታውፋንያ የሚባል ብርቱ አመጡ። አልጠቀመውም። መልአከ እግዚአብሔር እጁን ቀጣው። የእመቤታችንን ሥጋ መላእክት በክብር አሳረጉት፣ በገነት በብሔረ ሕያዋን አስቀመጡት። ስለዚህ ለፍልሰቱ ታሪክ መነሻው የእመቤታችን የድንግል ማርያም ዕረፍቷ ነው ማለት ነው። ስለ ዕረፍቷ ግን እኔ አንድ ጥያቄ ብጠይቅ ደስ ይለኛል። ታውፋንያ ለምን ይህንን ገመተ? እመቤታችንን ተነሳች አረገች ብሎ ለመገመት ምን አነሳሳው? የጌታና ስለወደች። ስለዚህ ያውቁ ነበር ማለት ነው። የተነገረ የተጠበቀ ተስፋ ነበረ ማለት ነው። ይሄ ደግሞ በምን ይታወቃል? ማመን ያልፈለጉት በቅዱስ ዳዊት ትንቢት አቤቱ ወደ ዕረፍትህ ተነስ ይልና አንተና የመቅደስህ ታቦት ይላል። ኢየሱስ ክርስቶስ ታቦት ሲሆን መቅደስ እመቤታችን ናት።
ኢየሱስ ክርስቶስ ፀሐይ ሲባል ምስራቅ እመቤታችን ናት። ስለዚህ የቅዱስ ዳዊትን ትንቢት ይጠብቁት ነበር ማለት ነው። የቅዱስ ዳዊትን ትንቢት ስለሚጠብቁ ነው ታውፋንያ ተነሳች አረገች ብሎ ህዝባችንን ያውካሉ ወደሚል ነገር የመጡት ማለት ነው። ስለዚህ እንደዚያ ያደረጉ የእመቤታችንን ስጋ መላእክት አሳረጉ። ሐዋርያት ሲያርግ አይተዋል። ከእጃቸው መሃል ሲጠፋ አይተዋል። ሲለይ አይሁድ እንዳሰቡት እንዳላደረጉ ያውቃሉ። እነሱም እንዳሰቡት አግኝተው እንዳልቀበሩ ያውቃሉ። ስለዚህ የዚህን ነገር እንዲገልጥላቸው እግዚአብሔርን መለመን ፈለጉ። ይሄ ዓመተ ምሕረቱም ይታወቃል። አሁንም በተደጋጋሚ በየመሃሉ አነሳዋለሁ። የኔ የህይወት ታሪክ ከትውልድ እስከ እረፍት የሚታወቅ ከሆነ የአንቺ የትውልድ ታሪክ ከመነሻሽ እስከ መጨረሻሽ የሚታወቅ ከሆነ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ነገር የማይታወቅበት ምንም ምክንያት የለም። በወቅቱ እነማን ነበሩ ብሎ ማጥናት እውቀት ፈላጊውን ይፈልጋል ነው። ስለዚህ እንደዚህ ሆነ። በዚህ አንቀጽ መሰረት በዚህ ቃል መሰረት ሐዋርያት አገልግሎታቸውን ጨርሰው ሁሉም ከየሀገረ ስብከታቸው ተመልሰው ልክ አሁን በእኛ ቤተ ክርስቲያን በዓመት 2 ጊዜ በየትኛውም ዓለም ያሉ የሀገረ ስብከት ሊቃነ ጳጳሳት በተሰበሰቡበት ሲኖዶስ ይደረግ የለ የሐዋርያት ሲኖዶስ ለማድረግ ሁሉም ተሰብስበው ኢየሩሳሌም ተገናኙ። የእመቤታችን የድንግል ማርያምን ስጋ እንዲገልጥላቸው ሱባኤ ያዙ። የተሰወረው የሚገለጠው የተደበቀው ይፋ የሚወጣው በጾምና በጸሎት ነው፣ በሱባኤ ነው። ፍልሰታን እኮ ለዚህ ነው ብዙ ጊዜ ሱባኤ ብዙ ሰው ይሄዳል። አንቺ ሳትሄጂም ሁሉም ሰው ይሄዳል አይደለ? ብዙ ሰው የታደለ በቆሎ እየቆረጠመ ነው የሚፈልገው። ሐዋርያትም በጸሎት ተሰበሰቡ። ዓመተ ምሕረቱም ይታወቃል። ክርስቶስ እስኪወለድ የነበረበት ዘመን 15 ነው። በ15 ዓመቷ ስለሆነች እመቤታችን የተወለደችው ዓመተ ዓለም ነው። ይሄ ዓመተ ዓለም ነው የወለደችው በ15 ዓመቷ ስለሆነ ከኋላ 15 ዓመት ከዓመተ ዓለም እናነሳለን። የእመቤታችን ዕድሜ በምድር የነበረው 64 ስለሆነ ከ64 ላይ 15 ስንቀንስ ስንት እናገኛለን? 48 ዘመን ተፈጽሞ በ49ኛው ዓመተ ምሕረት ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ይህንን አገልግሎት እንደፈጸመችው እናውቃለን ማለት ነው። ስለዚህ 48 ዓመት ተፈጽሞ በ49ኛው ዓመተ ምሕረት ነሐሴ 1 ቀን ሐዋርያት በኢየሩሳሌም ሱባኤ ያዙ። የእመቤታችንን ነገር እንዲገልጥላቸው የያዙት ሱባኤ ነው። እስኪገልጥላቸው አልወጡ። 2 ሱባኤ ቆዩ። 2 ሱባኤ ቆይተው በሁለተኛው ሱባኤ ፍጻሜ የእመቤታችን የቅድስተ ቅዱሳን የድንግል ማርያምን ስጋ ትኩስ እንደሆነ መዓዛው ሳይለየው እናትነቷ ጠረን፣ የክብሯ መዓዛ፣ የቅድስናዋ ውበት እንደ ናርዶስ እንደ ቀናንሞስ ሽቶ ሰማይ ምድሩ እየተናወጠ የእመቤታችንን አካል ትኩስ አድርጎ አምጥቶ ሰጣቸው። ደስ አላቸው፣ በክብር ተቀበሉ። ነሐሴ 14 በ2 ሱባኤ ማለት ነው። በዕለቱ እመቤታችንን በክብር ለማሳረፍ ወደ ጎልጎታ ወደ ጌቴሴማኒ ይዘዋት ሄዱ። ኢየሱስ ክርስቶስ በተቀበረበት ይዘዋት ሄዱ። እንባቸውን እያፈሰሱ እመቤታችንን ቀበሩ። በ14 በ15 በ16ኛው በ3ኛው ቀን ቶማስ ሐዋርያ ከሀገረ ስብከቱ በደመና ተጭኖ መጥቶ ወደ ኢየሩሳሌም ሲመጣ እመቤታችን ደግሞ በ3ኛው ቀን እንደ ልጇ ስታረግ። አሁን እዚህ ላይ መለየት ያለብን ነገር ምን መሰለሽ? ኢየሱስ ክርስቶስ ቢሞት ቢነሳ ቢያርግ በፈቃዱ ነው። በራሱ ስልጣን፣ በራሱ ኃይል፣ በራሱ ክብር። አምላክነት የባሕርይ ገንዘቡ ነው፣ ሁሉን አድራጊነት። እመቤታችን ቅድስተ ቅዱሳን ድንግል ማርያም ደግሞ በማን ፈቃድ ነው? በልጇ በኢየሱስ ክርስቶስ ፈቃድ ነው። አንድም ቀን አንድም ጊዜ እመቤታችን በራሷ ስልጣን ሞትን ድል አድርጋ ተነሳች፣ ሞትን ድል አድርጋ አረገች ብለን አንድም ቀን ተናግረን አናውቅም። በልጇ ስልጣን፣ በልጇ ፈቃድ። ኢየሱስ ክርስቶስ ከፈቀደ ምን ችግር አለ? እመቤታችን ራሱ ትጸንሻለች ሲላት ቅዱስ ገብርኤል መጥቶ እኔ እኮ እንዳላውቅም እንዴት ይሆናል ብላ ስትጠይቀው እመቤታችን የምታውቀው እውቀት ያለ ወንድ ዘር ልጅ እንደማይወለድ ነው። መልአኩ ቅዱስ ገብርኤል ግን ለእግዚአብሔር ምን የሚሳነው ነገር አለ ብሎ ነው የነገራት። ስለዚህ ያለ ወንድ ዘር ልጇን ወልዳለች። ኢየሱስ ክርስቶስ ከፈቀደ ከሕሊና በላይ የሆነውን ድንቅ ነገር መቀበል ነው ከኛ አይሆንም ብሎ መከራከር አይቻልም። እሳትና ውሃ አስማምቶ እኛን ሲፈጥር መቼ ልክ አይደለም መቻል ነው። ነፍስና ስጋን ሲያዋህድ እንዴት ይሆናል? ልክ አይደለም መቻል ነው።
የማትታይ ነፍስ በውስጣችን ስትኖር መኖሯን እናውቃለን እንጂ ሳንዳስሳት ሳንቀበላት በግድ አይደል የተቀበልናት። አሁን አንቺ ነፍስ እሸቱ ጋር ነው ያለችው። ወንድ ናት ሴት፣ አጭር ናት ረጅም ይታወቃል። የማናቃት ነፍሳችን ጋር አብረን እየኖርን ይሄንን ስናደንቅ የእመቤታችን ነገር ሲሆን ለምን ይቸግራል? ስለዚህ በልጇ ፈቃድ፣ በልጇ ፍላጎት፣ በልጇ ስልጣን በሶስተኛው ቀን ሞትን ድል አድርጋ ተነስታ ስታደርግ መንገድ ላይ ተገናኙ። ማና ማን? እመቤታችንና ቶማስ። የጌታዬ እናት እመቤቴ አይደለሽም ወይ? አዎ። ጠፋሽብን እኮ ልንቀብር። አዎ፣ መላእክት ወስደው አሳርገውኝ ነበር። በወንድሞቼ በሐዋርያት ጸሎት እግዚአብሔር ፈቅዶ አምጥቶ ሰጥቷቸው እነሱ ቀብረውኝ በሶስተኛው ቀን ልጅ አስነስቶኝ እያረኩ ነው አለችው። ይሄ ሲሆን ግን ቅዱስ ቶማስ የለም ነበር ማለት ነው? የለም ነበር። ሀገረ ስብከቱ ህንድ ነው። ሁሉም ካሉበት ሀገረ ስብከት ተሰብስበው ግን አሁን እኔ ቶማስ መማሪያችንም ይመስለኛል። ማለት እኔም አንቺም እኮ ቶማስ ነን። ይኸው አሁን እንኳን የእመቤታችን የድንግል ማርያምን ፍልሰት የሚከብዳቸው ሰዎች እኮ እነሱም ቶማሳውያን ናቸው። ያኔ ኢየሱስ ክርስቶስ እንዳረገ ሲነግሩት፣ እንደተነሳ ሲነግሩት በጦር የተወጋው ጎኑን የተቸነከሩት እጅና እግሮቹን ካላየሁ አላምንም ብሎ ነበር። እንደውም በእኛ ቤተክርስቲያን ትምህርት ጎኑን ነክቶ እጁ እንደተኮማተረ አንተ ስላየኸኝ አመንክ፣ ሳያዩ የሚያምኑ ብፁዓን ናቸው እንደተባለ እንደዳነ እናውቃለን። ስለዚህ ይሄ ታሪክ ነው የተደገመው። ይሄ አሁን በቶማስ እንደው ከርዕሳችን እንዳንወጣ እንጂ በጣም ብዙ ነገር ማለት እንችላለን። እኔ ያውቃለሁ ባይ፣ ካላዩ አላምንም ባይ፣ እንዲህ ካልሆነልኝ አልቀበልም ባዮች ከቶማስ ታሪክ መማር ያለባቸው ብዙ ነገር እንዳለ ይሰማኛል። ስለዚህ አሁን ግን ምንድን ነው ባለፈው የጌታዬን ትንሣኤ ሳላይ ቀረው፣ አሁንም ያንቺን ትንሣኤ ወንድሞቼ ሐዋርያት አይተው እኔ ሳላይ ቀረው ብሎ ራሱን ከደመና መወርወር ፈለገ ይላል። ይሄኛው ደግሞ ፍቅሩ የቀረበት ነው። እንደ ድሮ የተጠራጠረበት አይደለም። ሳልሳተፍ ነው እና የፍልሰታንን በረከት ያልተሳተፉ ሰዎች እንዲህ ነው የሚያንገበግባቸው። የእውነት ያንገበግባል ደግሞ። ከዛ እንደሱ አይደለም፣ እነሱ አላዩ፣ ያየኸው አንተ ነህ፣ ይኸው ለምልክት እንዲሆን ብላ የተገነዘችበትን ሰበን ሰጠችው። ያንን ይዞ በእመቤታችን እጅ ተባርኮ እሱ ወደ ወንድሞቹ ወደ ሐዋርያት መጣ። እመቤታችን ወደ ልጁ አረገች በክብር። አሁን ሐዋርያት ጋር መጣና እመቤታችን እኮ ተነሳች አረገች አይደለም ያላቸው። የእመቤታችን ነገር እንዴት ሆነ ብሎ ጠየቃቸው። እሷንማ እንዲህ ጸሎት ይዘን ሱባኤ ይዘን እግዚአብሔር ፈቅዶ አካሏን ሰጥቶን ወስደን ቀበርናት እኮ ካላዩ አላምንም ሲል አንተ ልማድህ ነው። ባለፈው እንዲህ ሆንክ በክርስቶስ ጊዜ፣ አሁንም ሌላ መከራ እንዲመጣብህ ትፈልጋለህ? አይ ኑ አሳዩኝ። ይህ ምንድን ነው? ቀጥታውን አልተናገረም እንዲያገኘዋት ብሎ ያየውን እንዲያዩ ነው። ትንሣኤዋን እንዲያውጁ ነው። የመነሳቱን ነገር እንዲናገሩ ነው። አሁን ይሄ ሐዋርያዊ አገልግሎት ነው። አየሽ፣ መጽሐፍ ቅዱስ ራሱ ኑና እዩ የሌለ ብዙ ሰው እኮ ያሉት በቤተ ክርስቲያን ውስጥ ያለ ነው። አብዛኛዎቻችን ማየት ስለማንችል እያለን ግን የታወርን ስለሆነ አናይም። ሌሎቹ ደግሞ በውጭ ሆነው ሳያዩ ይነቅፉናል። ወንጌል ግን የሚለው ምንድን ነው? ኑና እዩ፣ መንፈስን ሁሉ መርምሩ። ማየት ያስፈልጋል፣ መመርመር ያስፈልጋል። እየተናደዱም እየተበሳጩም ሄዱ ሊያሳዩት። ሲሄዱ ደነገጡ። መቃብሩ ባዶ ነው። የእመቤታችን አካል በዛ የለም። ደነገጡ። እነሱ ምንድን ነው ያሰቡት? ልክ አይሁድ ያኔ እናቃጥላት እንዳሉት ክፉ ሆኖ እንደሆነ፣ ክፉ ነገር ተደርጎ እንደሆነ ተጨነቁ። አይዟችሁ ወንድሞቼ፣ እመቤታችን ዛሬ ተነስታ ስታደርግ አግኝቻታለሁ። የነገረችኝም እሷ ናት። እንዳውም እናንተ አይታችሁ እኔ የቀረብኝ መስሎኝ ከደመና ወሩሬ ራሴን ላጠፋ ፈልጌ ነበረ። እመቤታችን ናት ንገር ያለችኝ፣ ይኸው ለምልክት እንዲሆናችሁ ብሎ የሰበኑን ጨርቅ አሳያቸው። ያችን ሰበን የገነዙባት ናት። ተካፍለው ለበረከት ተካፍለው በየእጃቸው ወስደዋታል። አሁን ያቺ ሰበን በቤተ ክርስቲያናችን ላይ ካህናት ከሚይዙት መስቀል ስር የምትንጠለጠል ጨርቃለች። እሷ የእመቤታችን ሰበን ምሳሌ ናት። ወደ ገጠር ደግሞ ስትሄጂ አባቶቻችን ከቆባቸው ስር የሹቲ ጨርቅ ሰፍተው እንድትታይ የሚያደርጓት ያቺ ጨርቅ እመቤታችን የተገነዘችበት ሰበን ምሳሌ ሆኗል። እና ይሄ ነው ታሪኩ። ይሄ ታሪክ ደግሞ በቤተ ክርስቲያናችን ላይ አሁን በቅዳሴ ማርያም አንድምታ ላይ በሚገባ ተብራርቷል። በቅዳሴ ማርያም ትርጓሜ ላይ አሁን
ዘመነ ፍልሰታን ቅዳሴ ማርያም ውዳሴ ማርያም የሚሰሙ ሰዎች ካሉ በዛው ያገኙታል። ከዛ የማርያም ሕይወት በሚል መጽሐፍ ላይ ተጽፏል። ዘ ላይፍ ኦፍ ሴንት ሜሪ ይህንን ቅዱስ ዮሐንስ አፈወርቅም ከጻፉት መጽሐፍት ላይ ይገኛል። ድርሳነ ማርያምም ላይ ተጽፎ እናገኘዋለን። እነዚህ አዋልድ መጽሐፍት ናቸው። ሌሎቹ ዓለሞች የሶላ ስክሪፕቹራ መጽሐፍ ቅዱስ ብቻ ብለው የሚቀበሉ ሰዎች እነዚህ ላይፈልጉ ይችላሉ። ከኛም ቤት አንዳንዶቹ ገድላትን የማይቀበሉ ሰዎች አሉ፣ በየምክንያቱ የሚወራጩ ሰዎች፣ እነሱም ላይፈልጉ ይችላሉ። ግን ታሪክ ነው። የእመቤት ቅድም ነገር ይቻላል። ማንም ሰው ታሪክ አለው። የእመቤታችን ታሪክ ደግሞ ከምድር ጀምሮ በሰማይ የሚፈጸም ነው። ትላንት በሰው ፈቃድ የመጣ አይደለም፣ ነገ በሰው ፈቃድ የሚሻር አይደለም። ሁሉን የሚያውቅ አምላክ ዓለም ከመፈጠሩ አስቀድሞ በሕሊናው ነገረ ድነቱን ለመፈጸም ምክንያት ያደረጋት ከእመቤታችን ከድንግል ማርያም ከእናቱ ጋር የሚያደርገው ታሪክ በአምላክ ሕሊና የተመዘገበ ነው። ሌላው ምን ያደርግልናል? እና በዚህ ደረጃ ብንረዳው መልካም ነው። እጅግ በጣም ደስ ብሎኝ ነው በቃ የሰማሁት። እንግዲህ ተመልካቾቻችንም እጅግ በጣም ደስ በሚል ሁኔታ እየሰሙ እንደሆነ እርግጠኛ ነኝ። ቀጣዩን ክፍል ደግሞ በሚቀጥለው ሳምንት ይዘንላችሁ እንቀርባለን። እስከዛው ድረስ ሰላም፣ እግዚአብሔር ከሁላችን ጋር ይሆን። መልካም ጊዜ